እኔ ከዚህ ቀደም በነበረኝ መረጃ አፋር በጣም ሙቀት መሆኑና አስቸጋሪ እንደነበረ መረጃ ነበረኝ። አሁን ባየሁት ነገር ግን ምናልባት ወቅቱም ይሆናል ያን ያክል ከባድ ሆኖ አላየሁትም። ወስደናል በቀኝ ልንሄድ ነው አሁን ተቀዋንጫው ይዘው ወደ ሀገራችን አንሄድም ነቼ አሁን ሰዎቹም ያው ፍቅር የሆኑ ሰዎች ናቸው። በጣም ደስ የሚል ከተማ ነው። በፎረም እና ኤግዚቢሽኑ ላይ ሌሎች ከተሞች ይዘውት የሚመጡትን አዳዲስ የፈጠራ ስራዎች፣ ቴክኖሎጂ ውጤቶች ደግሞ በዚህ በኢትዮጵያ የከተሞች ፎረም አፋር ላይ በሚደረገው አካባቢ በተለይ ከሰላም አንፃር ሰላማዊ ክልል መሆኑን ነው ያየነው። ሁሉም በሙሉ ውጪ ብናደር እንኳን ምነካ ሰው የሌለበት አካባቢ ሰላማዊ መሆኑን የሆነ ማህበረሰብ ነው። እጅግ በጣም ደስ የሚል ነው። ለዚህም ደግሞ በዚሁ አጋጣሚ እናመሰግናቸዋለን ማለት ነው። ከተሞች የሚሰሩት ስራዎችን ልምድ ወስደን የተሻለ ስራ ለመስራት ነው የሚያመጣን ነው። ሰመራ ወደፊት ተስፋ ያላት ከተማ በማስተር ፕላን ደግሞ የተቀናጀች ከተማ መሆኗን በደንብ አይተናል። ህዝቡ ወዳድ አካባቢ ነው። ህብረተሰቡ በጣም ደስ ብለውናል። አቀባበል አድርገውናል። ከሙቀት አለ ከሚል ሳቢና ከአንዳንድ ነገሮች አኳያ ፈርተን ነበረ። ግን አሁን እዚህ ከመጣን በኋላ ያየነው ነገር እንዴት አድርጌ እንደማመሰግን አላውቅም። አሁን እዚህ ግቢ ውስጥ ነው ያለነው። ወደፊት አሪፍ ስማርት ሲቲ ትሆናለች የሚል ነገር አለ። የተጀመሩ የልማት እንቅስቃሴዎች በተለይ ከኮሪደር ልማት ጋር ተያይዞ እጅግ በጣም ደስ የሚልና ለሌሎችም አርአያ የሚሆን ነው። ህዝቡም ፍቅር ነው፣ አካባቢውም ደስ ይላል። በጣም ጥሩ ነው። እንግዲህ አቀባበላቸው ጥሩ ነው። ሰላም፣ ጤና፣ ስኬት፣ በረከት በዚህ ትበልላችሁ በያላችሁበት መላው ኢትዮጵያውያንና ኤርትራውያን እንዲሁም በዓለም ዙሪያ የምትገኙ ኢትዮጵያውያን ሰመራ የሰላም አምባሳደር የሰላም ሀገርና የሰው ዘር መገኛ በሆነችው በሰመራ ሎጊያ እንግዲህ 10ኛው የከተሞች ፎረም ከተሞች እድገት ለኢትዮጵያ ልዕቀት በሚል መሪ ቃል በሰመራ ወይም በአፋር ሰመራ ሎጊያ የ10ኛው የከተሞች ፎረም እየተካሄደ ይገኛል። እንግዲህ ከተለያየ አካባቢዎች የተለያየ ባህልና እሴት ይዞ የመጡ የተለያየ ብሔረሰቦች የተሳተፉበትና ባህላቸውን እሴታቸውን እንግዲህ ለሀገር ሀብት የሚሆኑ ለሀገር የሚጠቅሙ እንግዲህ ከተለያየ አካባቢ የመጡ ማህበረሰቦች እዚህ ይገኙበታል። እነዚህ ማህበረሰቦች እንግዲህ እያንዳንዱ የራሳቸውን እሴት የራሳቸውን ባህል ይዞ ነው ወደዚህ የመጣና እንግዲህ እርስ በርስ የመተዋወቅና እርስ በርስ የማስተዋወቅ የመማርና እንግዲህ እርስ በርስ የመረዳዳት ጊዜያቸውን እያሳለፉ ይገኛሉ። እንግዲህ ማህበረሰቦች እነዚህ ጎሳዎችና እነዚህ ማህበረሰቦች ከተለያየ አካባቢ ሲመጡ የዚህን አካባቢ መረጃ የሰሙበት አንግል ሊኖር ይችላል። አሁን ደግሞ በአሁን ሰዓት እዚህ መጥቶ ያዩት ሁኔታው ምን ይመስላል የሚለውን ቆይታ የምናደርግ ነው የሚሆነው። ስለዚህ ይህ 10ኛ የከተሞች ፎረም በዚህ በአፋር ሰመራ ሎጊያ ሲደረግ እንግዲህ የሚያሳየው የሁሉም አንድነትንና ሰላምን ህብረትንና በጋራ ሰርቶ ማደግ እንደሚቻል የሚያሳይ ነው። እንግዲህ ላይተዋወቁ ይችላሉ። እንግዲህ ሲገናኙ እንግዲህ አንድነታቸውን ህብረታቸውን በጋራ ስራ ሰርቶ መለወጥ እንደሚችሉና እንግዲህ ማደግ እንደሚቻል ህብረት እንግዲህ ጠቃሚ ነገር እንደሆነ እንግዲህ ከተለያየ ከሲዳማ በኦሮሚያ ክልል እንዲሁም ደግሞ ከገደኦ ከድላ እንዲሁም ደግሞ ከተለያየ ከአማራ አካባቢ ከደቡብ የመጡ ማህበረሰቦች ከደቡብ የተለያየ ባህላቸውን ይዞ የመጡ ወገኖች ወንድሞችና እህቶች አባቶች የሚገኙበት ነው። ይሄ 10ኛ የከተሞች ፎረም የሰመራ ዩኒቨርሲቲ ተማሪዎችን እንግዲህ ያማከለ ነው። እንግዶች እንግዲህ ሰመራ እንግዲህ በሚገባ ጉብኝት እያደረጉ ይገኛሉ። ለሀገር የሚጠቅሙ ለሀገር ብቻ አይደለም ለዓለም የሚጠቅሙ ሀብቶችን ባህላቸውን ለረጅም ዘመናቶች አባቶች ይዞ የቆዩ ታሪክና እሴትና እንዲሁም ደግሞ ባህል ነው ይዞ የመጡትና እዚህ እንግዲህ እነዚህ ባህልንና እሴትን ይዞ ሲመጡ ከተለያየ አካባቢ የመጡ ማህበረሰቦች አሉ። እነዚህ ማህበረሰቦች የከተሞች እድገት ለኢትዮጵያ ልዕቀት በሚል መሪ ቃል እንግዲህ እዚህ እንቅስቃሴ የማሳወቅ ስራ እየተሰራ ነው የሚገኘው። ይህ እንግዲህ በሰመራ ሎጊያ ላይ እየተደረገ ያለ የ10ኛው የከተሞች ፎረም እንግዲህ ተማሪዎችንም የተለያየ ማህበረሰብንም የአካባቢ ማህበረሰብንም ያማከለ ስራ እየተሰራ ነው። ይህ የሚያሳየው እንግዲህ ኢትዮጵያ በአንድነት
መኖር እንደምትችል እንግዲህ በጋራ ሰርተን መለወጥ እንድንችል ዘር፣ ቀለም፣ ሃይማኖት መለየት ሳይሆን በጋራ ሰርተን መለወጥ ማደግ እንድንችል እኛ ስናደግ ደግሞ ሀገራችንን ኢትዮጵያ ማደግ እንደምትችል የሚያሳይ ነው። ሌላኛው ደግሞ በመጨረሻ ላይ እንግዲህ ይሄ 10ኛው የከተሞች ፎረም ለከተሞች እድገት ለኢትዮጵያ ልሂቀት በሚል መሪ ቃል እየተከበረ የሚገኘው እንግዲህ የሚያሳየው የሚያስተላልፈው መልእክት እንግዲህ አንድነትን ነው፣ ሰላምን ነው፣ በጋራ ሰርቶ መለወጥ እንደሚቻልም ነው። እንግዲህ ህብረትም ነው የሚያሳየው። እንግዲህ ሁላችን በያለንበት አካባቢ በማህበራዊ ሚዲያ እየተከታተላችሁ ያላችሁት ኢትዮጵያውያንና ኤርትራውያን እንዲሁም በመላው ዓለም የምትገኙ ወገኖች ግብሩን በሰመራ አፋር ክልል በ6 የጀመረ ዛሬ 10 ላይ እንግዲህ በዋንጫ በሽልማት በደረጃ ያደረገ እንግዲህ ዋንጫውን ያነሳ እንግዲህ ትላንት የሰራነው ቪዲዮ ላይ አይታችሁ ከሆነ ዋንጫውን ያነሳ ቢሾፍቱ ነው። ቢሾፍቱ ዋንጫውን ዘንድሮ አንስቷል። እንግዲህ ይህንን ቆይታ ስናደርግ እንግዲህ ብዙ ክትትል ያደረግናቸው ወገኖች አሉ። እንግዲህ ከተለያየ አካባቢ የመጡ ማህበረሰቦች ይህንን አካባቢ ጉብኝት አድርገዋል። አካባቢ ምን ይመስላል፣ ቆይታቸው ምን ይመስላል፣ ይዞ የመጡ ነገርስ ምንድነው፣ ከየት አካባቢ ነው የመጡት የሚለውን ቆይታ አብረን የምናደርግ ይሆናል። ቆይታችሁን ከኛ ጋር እንድታደርጉ እንግዲህ በአክብሮት እንጠይቃቸዋለን። አካባቢ በተለይ ከሰላም አንፃር ሰላማዊ ክልል መሆኑን ነው ያየነው። እዛ የሚወራው የጸጥታ ችግር እንዳለበት የተለያዩ አይነት ሰዎች ልክ እንደ ስጋት ይታይ ነበር። ግን እዚህ ስናይ በጣም እስከ ማታ ምሽቱን በሙሉ መሆኑን በግልጽ ያየንበት እኛም ያሳየንበት የልምድ ልውውጥ የተደረገበት ጊዜ ነው የነበረው። እሱ ላይ በጣም ከልብ ለመግለጽ ይከብዳል። አፋር ክልል ላይ ያየነው የእንግዳ አቀባበሉ ያቱን በሙሉ ውጪ ብናድር እንኳን ሚነካ ሰው የሌለበት አካባቢ ሰላማዊ መሆኑን ብቻም አይደለም እንግዳ ተቀባይ። እኛ በመኪና መኪና ሳንይዝ ነው የመጣ ነው። አጋጣሚ መኪና ተበላሽቶ ሳንይዝ ነው የመጣ ነው። በየመንገዱ ትራፊክ ፖሊሶች እያቆሙ የት ነው የምትሄዱት፣ የት ልታርፉ ነው የምትፈልጉት እያሉ በጣም በከፍተኛ ሁኔታ ሲያስተናግዱ ነበር። የጸጥታ አካላትን በዛም በጣም ህዝቡ ደግሞ ገራገር ደስ የሚል ማለት ነው እንብላ እንጠጣ የሚል ጥሩ ህዝብ ያለበት አካባቢ መሆኑን ነው እንደ አንዶም ትንሿ ኢትዮጵያ ናት ብለን ነው የወሰድነው። በጣም ደስ ለመግለጽ ብዙ ሰዓት ብናወራ የሚያልቅ አይደለም። እዚህ ያየነው የሚለውን ለመግለጽ ነው ባጭሩ። ስሜ ኢየሩሳሌም ስለሽ ይባላል። የመጣው ከስልጤ ዞን ዋና ከተማ ወራቤ ነው። አቀባበሉ አሪፍ ነው፣ በጣም አሪፍ ነበረ፣ ደስ ይላል። ሰዎቹም ያው ፍቅር የሆኑ ሰዎች ናቸው። በጣም ደስ የሚል ከተማ ነው። እንግዲህ ትንሽ ያው ሙቀቱ ያስቸግራል እንጂ በጣም ደስ የሚል ከተማ ነው። ደስ ብሎ ነው ልጅ ስለመጣ። በየመንገዱ በቃ ማለት እያበረታቱ ነው የመጣ ነው። በጣም ደስ ነበረ። እውነት ለመናገር ያው ስንመጣ ፋሚሊም ብዙም ደስተኛ አልነበረም። ስንመጣ ያለው ነገር ዜና ላይ ምናምን ስለሚሰሙ ማለት ነው። እና ከመጣም በኋላ ግን ያገኘነው በጣም ደስ የሚል ነገር ነበረ። አፈወርቅ በለጠ እባላለሁ። የመጣሁት ከሐዋሳ ከተማ አስተዳደር ወይም ከሲዳማ ክልል ነው የመጣሁት። 10ኛ ፎረም ውድድር ነው። እንደ ልዑክ ያው ብዙ ነን የመጣ ነው። አንደኛ እየወጣ ነው ስናሸንፍ የቆየ ነው። አሁን ላይም እሱን ተስፋ አድርገን ወይም ደግሞ አንደኛ እንወጣለን ብለን ነው እየሰራን ያለ ነው። እስካሁን የነበረን ቆይታ እጅግ የተሳካና በጣም ጥሩ የሚባል ነው። እንደ ሰመራም ወይም እንደ አፋር ክልልም የነበረን ቆይታ ከጠበቅነው በተለይ እኔ ከጠበቁት በላይ ነው። ብዙ ነገሮች ያው ከሙቀት አለ ከሚል እሳቤና ከአንዳንድ ነገሮች አኳያ ፈርተን ነበረ። ግን አሁን እዚህ ከመጣን በኋላ ያየነው ነገር እንግዲህ እንዴት አድርጌ እንደማመሰግን አላውቅም። አሁን እዚህ ግቢ ውስጥ ነው ያለነው። ውሃ ተቋርጦብን አያውቅም። ስለዚህ ያለው ሁኔታ እጅግ በጣም ጥሩ ነው። ስለዚህ አሁን ደግሞ የመጨረሻው ቀን ዛሬ ነው። ዋንጫውን ለማንሳት እየሄድን ነው፣ እናደርገዋለን። አመሰግናለሁ። ስሜ ሙሉላስ ታድሴ ይባላል። የመጣሁት ከሰሜን ወሎ መናገሻ የእጁ የእግዜር መሃል እጁ ከተባለላት ከውቢቷ እንግዳ ተቀባይ ከሆነችው ወልዲያ ከተማ ነው። እንግዲህ አሁን የሚገኘው ሰመራ ላይ ነው። ከወልዲያ ይዘን የመጣ ነው በከተማችን ያሉ የተለያዩ የመሰረተ ልማት የተለያዩ የዲጂታላይዜሽን የጀማመርናቸውን እና አጠቃላይ የከተማውን ዳታ መረጃ የፈጠራ ስራዎችን ይዘን የመጣ ነው። እዚህ ስንመጣ እንግዲህ እኔ ከዚህ ቀደም በነበረኝ መረጃ አፋር በጣም ሙቀት መሆኑና አስቸጋሪ እንደነበረ መረጃ ነበረኝ። አሁን ባየሁት ነገር ግን ምናልባት ወቅቱም ይሆናል ያን ያክል ከባድ ሆኖ አላየሁትም። ሰመራ በጣም ደስ የምትል ከተማ ነች። ይሄን ያክል ነው ብዬ አላሰብኩም። ካሰብኩትና ከጠበቅኩት በላይ ህዝቡም ፍቅር ነው። በቀጣይ መተን እንጎበኛቸዋለን።
በቃ እኔ እዛ ሁኜ ስሰማ ወይም ወደ አዲስ አበባ መስመር ሳልፍ ይሄን ከተማውን ስለማላቀው በዚህ ደረጃ ነው ብዬ አላሰብኩም። በጣም በረሃም እንደሆነ ሰማ ነበር፣ በረሃም ይመስለኝ ነበር። በቃ ያየሁት ነገር እንደዚህ ነው ብዬ አልጠበቅኩም ነበር። ግን አሁን ባየሁት ነገር በጣም ደስ የሚል ነገር አይቻለሁ። እድሉን ባገኝ ደግሜ መጥቼ የምጎበኛቸው ይሆናል። እኛ ከደቡብ ኢትዮጵያ ከማዕከላዊ ኢትዮጵያ ከከምባታ ዞን ነው የመጣነው። ዱራሜ ከተማ የከምባታ ዞን መቀመጫዋ ዱራሜ ከተማ ነው እና ሰመራ እዚህ የከተሞች ፎረም መተናል። ያው ሰመራ ህዝቡ ወዳድ አካባቢ ነው። ህብረተሰቡ በጣም ደስ ብለውናል፣ አቀባበል አድርገውናል። ስንሄድም ደግሞ በሰላም ይሸኙናል እና እዚህ ሰመራ መተን የከተሞች ፎረም ላይ ልምድ ልውውጥ አድርገናል ከተለያዩ ከተሞች ጋር አብረን በፍቅር በሰላም እና እያንዳንዳችን እኛም ወደ ሌሎችም ወደ እኛ መጥተው የልምድ ልውውጥ ተደራርገናል ማለት ነው። እንዲህ ፕራክቲስ ስላየን ምንም እንትን ያለው ነገር የለም። ግን ሰመራ በጣም ደስ የሚል ሀገር ነው። ሰው የሚቀበል ህብረተሰብ ነው ያለው እና በጣም አንከባክበውናል እና እዚህ መዘጋጀቱ አንድም ሙሉ ኢትዮጵያ ከተሞች ፎረም ላይ የቀረበው ሁሉም የየራሱን እያሳየ ከካልቸር ምግብና ከካልቸር ማቴሪያል ተንቀሳቃሽ ቅርሶችና ባህላዊ ቅርጾች ሁሉም ጋር ያለውን አይተናል። እኛ ያው እንግዲህ እንደምታዩን እኛ የመጣነው ከሐዋሳ ከሲዳማ ነው። እንግዲህ የመጣነው ደግሞ አፋር ሰመራ ነው። እንግዲህ ደስ ይላል፣ አሪፍ ሀገር ነው። እንግዳ ተቀባይ ነው አይደለም? እንግዲህ እኛ ሐዋሳዎች የመጣነው ተወዳድረን ዋንጫው ወስደናል። በቃኝ ልንሄድ ነው አሁን። በቃ ዋንጫው ይዘን ወደ ሀገራችን አንሄድም? መቼ? እኛ የመጣነው ከኦሮሚያ ክልል ከሸዋ አካባቢ ነው። ሆለታ ላይ ነው የመጣነው። ሰመራ በጣም ደስ የምትል ከተማ ናት። የፍቅር ሀገር ናት። ፍቅር ሀገር ናት። በጣም ነው ደስ የሚለው። በጣም ወድጄዋለሁ። እንደኔ እቺም ወደውታል። ያው እኔ የመጣሁት ከዲላ ከተማ ነው። ከዲላ ከተማ ከተማዬን ነው ወደዚህ ይዤ የመጣሁትና ሰመራ ከዚህ በፊት መጥቻለሁ። ሁለተኛ ነገር ደግሞ ከዚህ በፊት የመጣሁበትና አሁን ላይ ያለችበት ሁኔታ በጣም የተለያየ ነው። እዛኔ በጣም ነበር የምትሞቀው። አሁን ቆንጆ ሰዓት ነው ወደዚህ የመጣ ነውና ሁለተኛ ነገር ደግሞ በጣም ይሞቅ ነበር ይዛል። አሁን ሙቀቱ ትንሽ ተሻሽሏል። ነገር ግን እዚህ ጋር አንዳንድ መንገዶች ተዘጋግተዋል። ለመውጣት ብዙም አመቺ አይደለም። ለምን እንደሆነ አላውቅም። መንገድ እየተሰራ ነው ምናምን የተባለው። በተረፈ ቆንጆ ከተማ ነች። ወደፊት አሪፍ ስማርት ሲቲ ትሆናለች የሚል ነገር አለ። ቆንጆ ከተማ ትሆናለች የሚል ነገር አለ። በቃ ነው። ስሜ ሲሳይ ከበደ እባላለሁኝ። ከደሴ ከተማ አስተዳደር ነው የመጣ ነው። ከተማችንን በ10ኛው የከተሞች ኤግዚቢሽንና ፎረም ላይ ተሳታፊ ለማድረግና ያለንን ልምድና ተሞክሮ ለሌሎቹ ለማካፈል እንዲሁም ደግሞ በፎረምና ኤግዚቢሽኑ ላይ ሌሎች ከተሞች ይዘውት የሚመጡትን አዳዲስ የፈጠራ ስራዎች፣ ቴክኖሎጂ ውጤቶች ደግሞ እነሱን በተሞክሮነት ወስደን ከተማችን ላይ ተግባራዊ ለማድረግ እንድንችል ከዛ ነው የመጣ ነው። እኔ የመጣሁት ከደሴ ከተማ አስተዳደር ነው። ከመንግስት ኮሚኒኬሽን መምሪያ ነው። በዚህ በኢትዮጵያ የከተሞች ፎረም አፋር ላይ በሚደረገው እንደ ደሴ ከተማ አስተዳደር ከተማውን የሚገልጹ መረጃዎችን፣ ጥቅል መረጃዎችን በተለያዩ አይነት ይዘን መጥተናል። አንደኛ በባነር፣ በመጽሔት እና የተለያዩ ሞዴሎችን እና የተለያዩ ሁነቶችን የሚገልጹ ነገሮችን አደራጅተን ይዘን መጥተናል። ይህን የኛ ከተማ አስተዳደር የሰራውን ተሞክሮ ለሌሎች ለማካፈል፣ ሌሎቹ ደግሞ ለኛ ለመስጠት፣ እኛ ደግሞ በምንዞርበት ሰዓት ከነሱ ጥሩ ተሞክሮዎችን እየቀሰም ከተማችን ላይ ተግባራዊ ለማድረግ ነው የመጣ ነው። አቀባበሉና ለ10ኛው የከተሞች ኤግዚቢሽንና ፎረም የሰጡት ትኩረት እጅግ በጣም ደስ የሚል ነው። ሰመራ በአዲስ የልማት እንቅስቃሴ ውስጥ ነው ያለችው። በብዙ ቦታ ተዘዋውረን ለማየት ሞክረናል። የተጀመሩ የልማት እንቅስቃሴዎች በተለይ ከኮሪደር ልማት ጋር ተያይዞ እጅግ በጣም ደስ የሚልና ለሌሎችም አርአያ የሚሆን ነው። እኛንም እንግዲህ በጥሩ ፍቅር ተቀብለው በጥሩ ሁኔታ እያስተናገዱ ያሉት እጅግ በጣም ደስ የሚል ነው። ለዚህም ደግሞ በዚሁ አጋጣሚ እናመሰግናቸዋለን ማለት ነው። ሰለሞን ኃይለማርያም ይባላል። የመጣሁት ከደቡብ ምዕራብ ኢትዮጵያ ቤንች ሸኮ ዞን ሲዝ ከተማ አስተዳደር ነው። ያው እንግዲህ ሰመራ ይዘን የመጣነው ከተማችንና አካባቢያችን ላይ ያሉን አጠቃላይ ኢኮኖሚያዊ እንቅስቃሴ
እና ሌሎች የሚሰሩ ስራዎችን ለማስተዋወቅ ነው። ከዛ ባለፈ ሌሎች ከተሞች የሚሰሩት ስራዎችን ልምድ ወስደን የተሻለ ስራ ለመስራት ነው እኛ የመጣነው። ኦኬ መልካም። ያው ከዚህ በፊት ሰመራን በስም ነው የምናውቃት። ኢትዮጵያ ውስጥ ካሉት ክልል ውስጥ አንዱ የፌዴሬሽን አካል ናት። አፋር ብሔራዊ ክልላዊ መንግስት ሰመራ ከተማ ሞቃት እንደሆነች ብዙም ከተመነት እንትና እንደሌላት ነው እኛ የነበረን መረጃን። አሁን መጥተን ደስ የሚል እድገት ላይ ነው ያለችው። እንደ ሀገር አጠቃላይ የኮሪደር ልማቱም የከተማውን ገጽታ የቀየረበት ሁኔታ ነው ያለውና በጣም ደስ ይላል። ስሜ አቶ በረሶ መኖ ይባላል። የመጣነው ከዚህ ከማዕከላዊ ኢትዮጵያ ክልል ከከምባታ ዞን ዱራሜ ከተማ አስተዳደር ነው። ወደ ሰመራ ስንመጣ የመጣነው ከፌደራል መንግስት ከአርባን ሚኒስትሪ የከተሞች ፎረም ነው የመጣነው። ስንመጣ የተሰጡን የከተሞች የማስተዋወቅ እና የተሰሩ ስራዎችን የማስተዋወቅ ስራ ልንሰራ 16 ምሰሶዎች አሉ። እነዚያም ምሰሶዎች ቅደም ተከተል በመያዝ መተን የማስተዋወቅ ስራ ሰርተናል። ያለን ከተሞች ጋር ያለን የመወዳደርና ከሌሎች ደግሞ ግንዛቤ የመውሰድ የቀሩብንን ነገሮች ተቀብለን ለቀጣይ ለማስተካከልና ያሉንን ነገሮች ደግሞ ለሌሎችም ለማስተዋወቅ የተፈጠረውን የመድረክ እኛም ተጋርተናል፣ ተጠቅመናል። ከዚሁ ጋር በማያያዝ ሰመራን ስናይ ሰመራ ወደፊት ተስፋ ያላት ከተማ በማስተር ፕላን ደግሞ የተቀናጀች ከተማ መሆኗን በደንብ አይተናል። ዛሬ በምናየው አይደለም ነገ 2 እና 3 ዓመት ላይ ልዩ የሆነ ትልቅ እድገት ላይ የሚደርስ ከተማ መሆኑንና አካባቢው ደግሞ ለኑሮ ምቹ እንዲሆን አካባቢው መንግስት እየሰራ ያለው የአረንጓዴ ልማት ስራዎች ሊበረታቱ የሚገቡ ናቸው። ፕላኑም የተሻለ ፕላን ነው። ማስተር ፕላኑ ደግሞ ከሌሎች ከተሞች ጋር በጥቂት ጊዜያት ውስጥ ከሌሎች ከተሞች አቻ ከተሞች ጋር ተወዳዳሪ የክልል ከተሞች ጋር ተወዳዳሪ እንደሚሆን ተስፋ አለ፣ አመላካቾች አሉ የሚል አስተያየት አለኝ የሚል ነው። ከዛ ባሻገር አካባቢው ሞቃታማ ነው። ይህንን ሞቃታማ አካባቢን ሪዚስት ለማድረግ ወይም ለመቋቋም በመጀመሪያ ቀናት የነበሩን ሁኔታዎች አሁን እየተሻሻሉ ነው የመጣው። ሰናይ ጊዜ በያላችሁበት የሰላምና የፍቅር የእድገት አብሮ በጋራ ሰርቶ የመለወጥ ዘመን ይሁንላችሁ። ሰናይ